ወይም ጆንግ ተብሎ ነው የሚጠራው። ጆንግ ነው የሚባለው? አዎ ጆንግ ነው የሚባለው። እንግዲህ እዚህ ቦታ ላይ እኛ ዝክር ሲዘክሩ ምናምን ባላቸው ቤት ባፈራው እንዲዘክሩ ምናምን አስተምረናቸው ቤት ያፈራውን ነው ዛሬ ያመጡልንና ሁሉ ጊዜ ስንመጣ ደግሞ ይሄን ነው የምናገኘው። በጣም ለብዙ ኃይል ሰጪ ነው። በደንብ ተጉዘት አገለግላል። ይሄን በል ፈውሰን መድኃኒት ነው። ወእውነት በሃይማኖት ጎልምሱ ጠንክሩ መስኩ ሸጋጋይስ ናቢንስ ነው ጋንሱ የሬኑ ነው ባና ይፈትንሱ ሽኒ ያከኑ አንፈት መክ እንደ እንዳ ባምዳ ባይንዳ ካሲን ያያንጽ እንዳ እንትን ካንግ የረገዲክ ሶም ዲገምስት ኩዘንዱ ብነደ አሜን ወብሰንግስ ኩሸጋ የሪስ ወብስ ማከኑ ማከኑ ነው ወብስ ሶሽኒስ ወብሰንግስ ከናባንስ ነው ሽንዲሩቲ ወብሰንግስ ኩሺ ጋይስ ነው ጋን ሶሽኒስ እንትን ይንድ አክን ሽክን ዲሲዱ ብረሲ ኮታሽኑ ዲያማሶሽኑ ከኢየሱስ ክርስቶስ ኢየሱስ ሚዶራማ ጫራማ ወብሰንግስ ፈትማክ ውሾን ካሲ ኢየሱስ ክርስቶስ ነው ጸጋ ጉሽስ ክርስቶስ ማስቀልን ሶት እንሶሸጋ አትሽ ባርትን ሶት ሱ አንቸንስ ስለማማተ ማት ነገር ታይቱ ገሽን ነው ትምርት ከነ ያርንሱ አሽ ኤስ ነው ይስካሽ ያም ሲያሬው ማይስኩሽ ደምብም ኤርንድ ሲዝግተለ ኤስ ነው ይስካሽ አናማ ማጣን አራ ማጣሰራ ቶራስ ነው ፊያደራ ማዘኑ ሲስተ ካዘን አረ ማጥፈት ንሳ ካዘጋ ማዘኑ ሲስኩ ኡሽሽን ሳሬው ነው ማንስ የሪ ማጥፈት ንሲ አማገሱ ሚስስተ ካዘጋ ሱሚስኩ ሲዝግተለ ወኖ ማስቲ የራባባ ማንድ የራባባ የራናንሳ የራማሻናሳ ወቻና ማጥፈት ንሳ አማጋ ማዘን ፊያደሩ ሲስ ቶራስ ነው ፊያደን ካዝ የራባ የሪንድ ማጥፈት ንሲ አምሱ ሚስስተ ካዘጋ ሱማግስ ወኖን መስስ ሲስተ የራማሻናሳ እሺ ካሴ ያስኖይቱ ሰረ አናማ ማጥ ጋራንዲ አመ የሪማት ከማጥ የርፈንሲ አማገሱም ይሽኒስተ ካዘገሱም ስለዚህ ማጣጋ የርፈንሲ ካዘገሱም ይስስ ኩሸጋ ካማኑ ጊባትስ ኮ ማለት ግሲ ኒማይና ተንገሰ አተንጎን አረ የሪማት ፈንሲ አማገሱም ይስስተ ወኑን መስስተ የረባባ የራናንሳ የራማሻናሳ የረባቢ መንድ የዚህ ጉባኤ መጠሪያ ስም ጉባኤ ሰማርያ ብለናል። ከዚህ በፊት አጠቃላይ 7 ጉባኤ በተለያዩ ሀገረ ስብከቶች ላይ አድርገናል። ይሄንን ስያሜ የሰጠንበትም ምክንያት እጅግ በጣም ጥልቅ ምሳሌ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰማርያዊቷን ሴት በውሃ ጉድጓድ አጠገብ አግኝቶ ትምህርት አስተምሯታል። በሰዓቱ አይሁዳውያንና ሰማርያውያን በባህል የሚቀላቀሉ አልነበሩ። ከዛ በላይም ወደ ሰማርያ ለመሄድ የሚደረገው ጉዞ እጅግ በጣም አድካሚና ሩቅ ነው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት ተለጥሎ ብቻውን ስለ አንዲቷ ሰማርያዊቷ ሴት ብሎ ሄዶ አግኝቷት አስተምሯታል። በዚህም እሷ ስለሱ ጌትነት ስለሱ አዳኝነት መስክራ ከአንድ ነፍስ አልፎ ወደ መንደር የተቀየረ አገልግሎት መስጠት ችላለች። እርሱንም እሷም ተከትላ ብዙ ተከታይ የክርስቶስ ተከታይ እንዲኖረው ማድረግ ችላለች እና እኛም ይሄንን ፈለግ ነው የምንከተለው። እንዳለ ጉባኤዎቻችን የሚሆኑት ስብከት ኬላዎች ላይ ብቻ ነው ይሄ ጉባኤ የሚደረገው። ስብከት ኬላ ማለት ደግሞ ቤተክርስቲያን የለም፣ ጊዜያዊ የጸሎት ስፍራ ነው፣ ጊዜያዊ የጸሎት ቦታ ነው። እዛ ላይ በጣም ጥቂት ነፍሳትን ነው ማግኘት የምንችለው። ነገር ግን እነሱን ይዘን ከአንድ ነፍሳት ልክ እንደ ሰማርያዊቷ ሴት ወደ መንደር የሚቀየር የሚሰፋ አገልግሎት ለማድረግ ነው ዋና ጥረታችን፣ አላማችንም እሱ ነው። ከዚህም በተጨማሪ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰማርያዊቷን ሴት ሲያገኛት በቤተ መቅደስ ላይ አይደለም ያስተማራት፣ የውሃ ጉድጓድ አጠገብ ነው ቁጭ ብሎ ያስተማራት። ስለዚህ እኛም አንድም ሁለትም ሆነን ቤተክርስቲያን የሌለበት ባዶ ቦታ ላይ ብንቀመጥ ጌታችን መድኃኒታችን ኢየሱስ ክርስቶስ በመሃላችን ነው ያለው። እግዚአብሔር የልባችንን መሻት አይቶ ደግሞ ያንን ቦታ ወደ ቤተክርስቲያንነት ይቀይርልናል ብለን በሙሉ እምነት እናምናለን። አምነንም ከዚህ በፊት በተደጋጋሚ ተሳክቶልናል። በርካታ ቤተክርስቲያናቶችን አሰርተን ማስመረቅ ችለናል እና ዋናው ዓላማው በፕሮጀክት ደረጃ ተሰርቶ የተቀመጠ ነው ጉባኤ ሰማርያ።
ወደፊት በደንብ በስፋት የምናሳያችሁ ይሆናል። በሂደትም እየሄድን እያገለገልን ያለ አገልግሎት ነው። እጅግ በጣም በትንሽ በጀት ያላመኑ ሰዎችን ወደ ክርስትና የምናመጣበት አገልግሎት ነው እና ጉባኤ ሰማርያ በትንሹ ነው ያብራራሁት። ያው ከመንገድ ከድካም ስለተመለስን ነው። ብንተነትነው እጅግ በጣም ብዙ ነገር ማለት ይቻላል። መምህር እዚህ ለተጨማሪ ነገር ካሉት ማረጉ ሻጋዲያቱ ሜታ ይዝማሮ ያጎ ሻጋዲያቱ ሜታ ይስኮዮ። እንግዲህ አሁን ዛሬ የካቲት 17 የተገኘ ነው በዚህ በደቡብ ቤንች ወረዳ በካሹ ቅድስት ኪዳነ ምሕረት ቤተክርስቲያን ግቢ ውስጥ ነው የምንገኘውና እንግዲህ እዚህ ግቢ ውስጥ ስንገባ ብዙ የሚጎሉ ነገሮች አሉ። ከሁሉም የሚቀድመው ደግሞ ነፍሳት ላይ መስራት ነውና ይህ አማንያንን ወደ አማኒነት ከማምጣት አንፃር አንደኛ በቋንቋ የሚያስተምር መምህር ያስፈልጋል። እንግዲህ እኛ ከመጣን ጀምሮ እንግዲህ ከቅድስት ሥላሴ ተመርቀን ከመጣን በኋላ 2 ዓመት ሆኖናል። ወረዳችንም ሰፊ ከመሆኑ የተነሳ ወደ 32 የሚደርሱ ቤተክርስቲያኖች አሉ፣ የገጠር ቤተክርስቲያኖች። ወደ እነሱ የተዘዋወርን በቋንቋ እያስተማርን ነው የምንገኘው። ነገር ግን ከኛ ውጪ በጽርሐ ጽዮንም በዚህ በመንፈሳዊ ተቋማት ውስጥ ሰልጥነው የመጡ ወንድሞቻችን አሉ። እነሱን አስተባብረን ጉባኤን አስፍተን ለማድረግ ተደራሽ ለማድረግ የሚቸግረን የበጀት ችግሮች አሉ። አሁን እዚህ ቦታ ላይ የአንድ 2 ቀን ጉባኤ አድርገን ሰዎችን እናስተምራቸው በቋንቋ እንስበካቸው ብንል በጀት ያስፈልገንና ከዚህ ከበጀት አንፃር ትንሽ ተግዳሮቶች ስላሉ ይህንን አውቃቸው ኦርቶዶክሳውያን እንድትደግፉ የሚል መልእክት ነው ማስተላልፈው። ሌላው ቀጣይ የሚሰለጥኑ አካላቶች አሉ። አዲስ አበባም ሄደው እንዲሰለጥኑ ያን ምቹ ሁኔታ በመፍጠር ማህበራቶች በተለይ ይህንን በማመቻቸት ልጆችን እኛ መልመለን እየላክን ከዚህ አካባቢ ሄዶ ሰልጥኖ መተው እዚሁ ያሉትን ማህበረሰብ እንዲያስተምሩ ለማድረግ ያስችለን ዘንድ በዚህም ከጎናችን እንድትሆኑ የሚል መልእክት ነው ማስተላልፈው። ሌላኛው እንግዲህ እንደ ካሹ ቅድስት ኪዳነ ምሕረት ቤተክርስቲያን ስንመለከት 5 ሄክታር የሚሆን የእርሻ ቦታ አላት። በዚህ ግቢ ውስጥ ብቻ 3 ሄክታር እንዳለና በውጭ ደግሞ የልማት ቦታ 2 ሄክታር አለ። ያንን አሁን እዚህ ያሉት ምዕመናኖች አልምቶ ተደራሽ ማድረግ ይችላሉ ወይ ስንል ቁጥራቸው አነስተኛ ነው። ቅድም እንደሰማነው 55 የሚደርሱ ምዕመናን ናቸው ያሉትና እነሱ ብቻቸውን አልምቶ ይሄንን ቤተክርስቲያኒቱን በልማት የበለጸገች እንድትሆን ለማድረግ አቅማቸው ትንሽ ውስን ስለሆነ በአቅራቢያ የምትገኙ በተለይ ደብረወርቅ አካባቢ እዚህ ጌሊት አካባቢ ላይ ሚዛን አማን ላይም ያለን ሁላችንም ኦርቶዶክሳውያን እንደ ዘመቻ አድርገን በመኪና ኮንትራት ይዘን መተን እዚህ ያለውን ልማት በሳምንት ውስጥ አንዴ እንኳን መተን ብናለማ ይቺን ቤተክርስቲያን አሁን ካለችበት ችግር ማላቀቅ እንችላለን የሚል ነው። ሌላው እንግዲህ ፈለገ አበው ጠቅላላ መንፈሳዊ ማህበር ከአዲስ አበባ 570 በላይ ኪሎ ሜትር ተጉዛችሁ እዚህ መታችሁ ያደረጋችሁልን ድጋፍ እንዲሁ በቀልድ የምናልፈው አይደለም። በጣም እጅግ በጣም ወሳኝ የሆነና የእናንተ ድጋፍ በሚያስፈልግበት ሰዓት መታችሁ የቤተክርስቲያኒቱን ንዋየ ቅድሳት ውስጥ የጎደለውን አሟልታችሁልናል። ሌላ ደግሞ ቀጣይ ለምንሰራቸው ስራ ብርታት ነው የሆናችሁና እግዚአብሔር ያክብርልን እንላለን። እንግዲህ ሌሎች ችግሮችንም ቀጣይ ወደ እናንተ የምናደርስ